ስነ አመክንዮ የሙግት አደረጃጀት አገማገምና አሰናዘር ከዶክተር ተስፋዬ ሮበሌ። በዚህ ይለፉ። ምክንያዊና ምግባራዊ እውነት እንደየሰው የግል ፍላጎት ወይም እንደየማህበረሰብ አተያይ ወይም ደግሞ እንደ ቀየው ወግ በጊዜ በቦታና በሁኔታ የሚቀያየሩ አንጻራዊ ምልከታዎች ናቸው ወይስ ነባራዊ መሰረት ናቸው ወይም አላቸው የሚለው የግራ ቀኝ ክርክር ድህረ ዘመናዊ ዓለም ክፉኛ በመናጥ ላይ ይገኛል። ይህ እውነትን የመግደል አካሄድ በርካቶች ኢምግባራዊ ሕይወት እንዲኖሩ በእውነትና በውሸት መካከል ነባራዊ መለየት እንዳይኖራቸው ምክንያት ሆኗል። እውነት ነባራዊ ሕልውና የላትም የሚለው ሰው ውሸትና ውሸት የማለት አቅም የለውም። እውነትን አልቀበልም ያለ ሰው ውሸትን እጸየፋለሁ ማለት አይችልም። በእውነትና በሐሰት መሃል ሌላ አማራጭ ክልል እስከሌለ ድረስ አብዛኞቹ የመስኩ ምሁራን ማለትም የፍልስፍና ሊቃውንት እውነትን ነባራዊነት የሚያጸናውን ነባቤ ቃል ማለትም ጉድኝታዊ የእውነት ንድፈ ሐሳብ በሙሉ ልብ ቢቀበሉም እንኳ ተጻራሪ ንድፈ ሐሳቦች የጀማውን ሕዝብ ልብ በሰፊው እንደተቆጣጠሩት በግልጽ የሚታይ ሐቅ ነው። በእርግጥ እውነት ነባራዊ መሰረት ከሌላት ስነ አመክንዮ ጨምሮ የትኛውም የትምህርት ዘርፍ ጊዜ ሰጥቶ ማጥናት ፋይዳ የለውም። እውነት ነባራዊ ከሆነች ግን ስነ አመክንዮ አንድን ርዕሰ ጉዳይ በውል መርምረን እውነትን ገንዘብ የምናደርግበት አንዱን ትልቁን የትምህርት ዘርፍ ነው። ይህ ብቻ አይደለም። እውነት ነባራዊ መሆኗ የስነ አመክንዮ ሕግጋትን ቋሚ መርህ የመሆኑን ባህሪያት እንዲጎናጸፍ ምክንያት ሆነዋል። ስለዚህ በዚህ መጽሐፍ የምንተዋወቃቸው የስነ አመክንዮ ቀመሮች ጊዜ፣ ቦታና ሁኔታ የማይሽራቸው ነባራውያን ቀኖናን መሆናቸው ሊታወቅ፣ እውነት ከሰዎች ፍላጎትና አቅም በላይ መሆኗ እድል ፈንታዋ በሰው እጅ ወይም በኃያላን ፍላጎት እንዳይሆን አድርጓል። ስለዚህ አንዳች ጎበዝ ተነስቶ ሕግጋቱን ሊሽር ቀመሮችን ሊያፈርስ አይችልም። ይህ ደግሞ ቀመሮቹ እያንዳንዱ ሰው አጽመ ርስት እንዲሆኑ ያደርጋቸዋል። ሙግት አንድ ሰው ፍላጎቱን በሌላው ላይ ለመጫን የሚያደርገው የብልጣብልጥና የሸፍጥ አካሄድ እንደሆነ የሚያስቡ ብዙዎች ናቸው። አንዳንዶች ደግሞ ሙግት ከጭቅጭቅ ወይም ከንትርክ ለይተው አያዩትም። ነቢይ ግዕዝ፣ ነባይ አማርኛ ከመሆኑ ውጭ ትርጉማቸው አንድ እንደሆነ ሁሉ በጭቅጭቅና በሙግት መካከል የቃላት ለውጥ እንጂ አንዳችም የጽንሰ ሐሳብ ልዩነት የለም የሚሉ ሰዎች አሉ። ይህ የተሳሳተ አመለካከት ነው። ሙግት እውነትን መፈለጊያ፣ ማስረጃን ማሰባሰቢያ፣ ማጠናከሪያ፣ ምክንያታዊነትን ማሳያ፣ የድምዳሜውን እውነት መመርመሪያ ትልቅ መሳሪያ ነው። ለዚህም ነው ስነ አመክንዮ እንደ ሂሳብ የጥናት ዘርፍ ሳይንሳዊ ምርምር ነው የሚባለው። ከብዙ አንጻር ሲታይ የስነ አመክንዮ መጽሐፍ ማንበብ ልብ ወለድ መጽሐፍትን እንደማንበብ ቀላል አይደለም። እንደ መንፈሳዊ አርምሞ የስነ አመክንዮን ጥናት ጥሞናን፣ እርጋታን፣ ጥንቃቄና አስተውሎትን ይፈልጋል። ታዲያ ሽምጥ የምንጋልብበት አውላላ ሜዳ ይሁን እንጂ እንደ ኤሊ ተጉዘን ገንዘብ የምናደርጋቸው ሀብቶች ሐሰትን ሸምጦ እንድናባብር ትልቅ ክህሎት ያጎናጽፈናል። ስለዚህ የነገውን በረከት እያየን የዛሬውን ጥናት በትዕግስት እናካሄድ። መጽሐፉ በርካታ ሙያዊ ቃላትን ያስተዋውቃል። የቃላቱ ማብራሪያ መጀመሪያ ቃሉ ግልጋሎት ላይ በዋለበት ቦታ ህዳግ መዘክር ላይ ቀርቧል። ጽንሰ ሐሳቡም የሚወክላቸው ቃላት ጋር ተቃርኖ ትንታኔ ተበጅቶለታል። ከዚህ በተጨማሪ መሠረታዊያን ቃላት ፍካሬ የሚለውን የመጨረሻ ክፍል በየቦታው የተሰነሱትን አዳዲስ ቃላት በአንድ ሸክፌ በቅደም ተከተል ሰትሬ አቅርቤያለሁ። ስለዚህ አዳዲስ ቃላት ወይም ጽንሰ ሐሳብ እሩምታ ከተሰማ ይህን ክፍል መመልከት አትዘንጉ። መጽሐፉ ስነ አመክንዮ ብቻ ሳይሆን ኩታ ገጠም የሆኑ ርዕሰ ጉዳዮች ማለትም የጥናቱ ዘርፍ ታሳቢ የሚያደርጋቸውን ፍልስፍናዊ መሰረቶች እንዲሁም ምግባራዊ አካሄዶች ቢያንስ በዳሰሳ መልክ ወይም በነካነካ ለማስተዋወቅ ሙከራ አድርጓል። ስለዚህ ከሙያዊ ጋር ዝምድና ያላቸው ነጥቦች የተተነተኑበት በዚህ አግባብ እንደሆነ ያስተውሏል።
መጽሐፉ ለፍልስፍና ተማሪዎች፣ ለአቀብተ እምነት አገልጋዮች፣ በዳኝነት ሙያ ለተሰማሩ ሰዎች፣ ለወንጀል መርማሪዎች፣ ለአስተማሪዎች፣ ለፖለቲከኞች፣ ለሰባኪያን፣ ለጸሐፊያን እጅግ ትልቅ ጠቀሜታ አለው። ከዚህ ባለፈ በሀገራችን ኢትዮጵያ ምክንያታዊነት መሰረት ያደረገ የባህል ታድሶ ለመፍጠር የሚያደርገው ጥረት የበኩሉን እገዛ እንደሚያደርግ እሙን ነው። መጽሐፉ ጠቃሚና ተነባቢ ይሆን ዘንድ እጅግ በርካታ ሰዎች በእርማቱ ሥራ የትጥቅ ትግል አካሂደዋል። ይህም ሆኖ ግን በየትበባው፣ በየሰዋሰው አሰካክ፣ በቃላት አመራረጥ፣ በፍሰት ሐሳብ አደረጃጀት እንከን ሲስተዋል ይችላል። ጽሑፍ ሽንፍላን እንደማጠብ ነው ይላሉ ትልቁ ምሁር አቶ እጅጉ ረታ። ስለዚህ ጉድለቱን እሞላላችኋለሁ፣ ስህተትን እያረማችሁ በትልቅ ትሕትና የቀረበውን ማዕድ ታጣጥሙ ዘንድ በትልቅ አክብሮት እንጋብዛችኋለን። ኩሉ አመክሩ ወሰናይ አጽኑ፣ ሁሉን ፈትኑ መልካሙን ያዙ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ወስብሐት ለእግዚአብሔር አምላካችን እግዚአብሔር ሀገራችን ኢትዮጵያን ይባርክ፣ ቤተ ክርስቲያንን ያስብ። ይህን መጽሐፍ በማንበብ ብዙዎች እንታደግ፣ ራሳችንም ከተለያዩ ስህተቶች እናስመልጥ። መልካም ጥናት፣ መልካም ንባብ። ጌታ ይባርካችሁ። ቀጣዩ መጽሐፍ በቀጣዩ ክፍል ይቀርብላችኋል።